እንኳን ደስ ያላችሁ እንኳን ደስ ያላችሁ የኔ ምርቃቴን ማየት ለጓጓችሁ ደስ ደስ ብሎኛል እኔን ደስ ብሎኛል ህልሜን እውን ያረኩት ዛሬ ነው ደስ ያየሁት ደስ ደስ ብሎኛል እኔን ደስ ብሎኛል ህልሜን እውን ያረኩት ዛሬ ነው ደስ ያየሁት የኔን ፍሬ ለማየት ጉጉቱ ተምሬ በወግ ማረግ መብቃቱ ይኸው ዛሬ ለዚህ ቀን በቃሁ ፈተናዬን ጨርሼ አለፍኩ ፈተናዬን ጨርሼ አለፍኩ አዋቂ ሰው ተብዬ መብቃቴ የዓመታት ልፋት ነው ጥረቴ የእናት የአባት የልፋት ዋጋቸው ተመልሷል ዛሬ ቀን መልሳቸው ደስ ብሎኛል ደስ ደስ ይበላቸው ደስታዬ ደስታዬ ነው ዛሬ ዓለሜ ነው ደስታዬ ደስታዬ ነው ዛሬ ዓለሜ ነው ላላ ደስ ብሎኛል እኔን ደስ ብሎኛል ህልሜን እውን ያረኩት ዛሬ ነው ደስ ያየሁት አብሮ ውሎ አብሮ አጥንቶ ማደሩ እንደ ቤተኛ ሆኖ መኖሩ ሁሉም አልፎ ዛሬ ቀን ላያችን የካምፓሴ ጓዶቼ ሁላችን ደስ ብሎኛል ደስ ደስ ይበላቸው የድርሻዬን ልወጣ ልሰራ የወላጄን የአገሬን አደራ ቃል ኪዳኔን ጠብቄ በቃሁ በጥረቴ ለዚህ ቀን በቃሁ በአምላክ ፍቃድ ለዚህ ቀን በቃሁ ደስታዬ ደስታዬ ነው ዛሬ ዓለሜ ነው ደስታዬ ደስታዬ ነው ዛሬ ዓለሜ ነው ተጫወቱ ተደሰቱ ዛሬ ነውና ምርቃቱ ተጫዎቼ እማምዬ ዛሬ ነውና ምርቃቴ ተጫዎት አባብዬ ዛሬ ነውና ምርቃቴ ተጫወቱ ተደሰቱ ዛሬ ነውና ምርቃቱ ተጫዎቼ እማምዬ ዛሬ ነውና ምርቃቴ ተጫዎት አባብዬ ዛሬ ነውና
እና ለዕለቱ ተመራቂዎች በዩኒቨርሲቲያችን ስም እንኳን ደስ አላችሁ እንኳን ደስ አለን እንላለን። ይህች ዕለት ለሁላችንም የደስታና የሐሴት ቀን ናት። በተለይ ደግሞ ዕለቷ በትምህርት ቆይታቸው በከፍተኛ የአሸናፊነት ስሜት ውጣ ውረዱን አልፈው ትግላቸውን በድል ደምድመው ለምረቃ ለበቁ ተማሪዎች ፍጹም ልዩ የደስታ ዕለት ናት። እናም በብዙ ልፋት ጥረትና ድካም ለዚች ልዩ የአዲስ ሕይወት ጎህ ቀዳጅ ምዕራፍ ለደረሳችሁ ውድ ተመራቂዎች፣ የልጆቻችሁን ፍሬ ለማየት ለበቃችሁ መምህራንና የተመራቂ ቤተሰቦች፣ በአጠቃላይ ለዩኒቨርሲቲው ሰራተኞች በድጋሚ እንኳን ደስ አላችሁ እንላለን። Dear graduates, it's true that you passed through a lot of ups and downs to reach at this special day of celebration. Obviously, this day marks your successful completion of one fundamental chapter in your academic journey and in your life as a whole. And thus, this day is a special day, especially to you, dear graduates, as it is a day in which you have seen the fruit of your work after passing many challenges in your stay in the university. Now, we call upon His Excellency, Dr. Desalai Mangasha, President of University of Gondar, to make a speech on the occasion of this graduation ceremony and to invite the guest of honor to convey message to graduates of 2016. Thank you. የተከበሩ አምባሳደር ታዬ አጽቀሥላሴ የውጭ ጉዳይ ሚኒስትር ዴኤታና የ28 ዓመተ ምህረት የዩኒቨርሲቲ የተማሪዎች የምረቃ በዓል ልዩ የክብር እንግዳ፣ ክቡር አቶ ተቀባ ተባባል የጎንደር ከተማ አስተዳደር ከንቲባ፣ ክቡር አቶ አምባቸው መኮንን የጎንደር ዩኒቨርሲቲ የሥራ አመራር ቦርድ አባል፣ የተከበራችሁ ጥሪያችን አክብራችሁ የተገኛችሁ የመንግስት ከፍተኛ አመራሮችና እንግዶቻችን፣ የተከበራችሁ የዩኒቨርሲቲያችን አጋር ድርጅቶች ተወካዮች፣ የተከበራችሁ ውድ የዕለቱ ምሩቃን ወላጆች፣ ውድ የዕለቱ ተመራቂዎች፣ ከሁሉ አስቀድሜ በዚህ በዓመታዊ የምረቃ በዓላችን የደስታችን ተካፋይ ለመሆን ጥሪያችን አክብራችሁ ለተገኛችሁ ሁሉ በራሴ በጎንደር ዩኒቨርሲቲና በእጩ ተመራቂዎች ስም ከልብ የመነጨ ምስጋናዬን አቀርባለሁ። የነገ ሀገራችን ተስፋ ለሆኑት እጩ ምሩቃን፣ ለተመራቂ ቤተሰቦች፣ በአጠቃላይ ለዚህ ደማቅ የዩኒቨርሲቲያችን የምረቃ በዓል ስነ ስርዓት ታዳሚ ለሆናችሁ ሁሉ እንኳን ደስ አላችሁ እንኳን ደስ አለን እላለሁ። ክቡራትና ክቡራን፣ በዛሬው ዕለት በሁሉም ኮሌጆቻችን በመደበኛ በተከታታይና በክረምት መርሃ ግብሮች በመጀመሪያ ዲግሪ ወንድ 3861፣ ሴቶች በ1811 በድምሩ 5672፣ በሁለተኛ ዲግሪ ወንድ 770፣ ሴት 139 በድምሩ 509 በአጠቃላይ 6181 ተማሪዎችን እናስመርቃለን። የትምህርት ጥራትን ለማሻሻል እንዲረዳ ታስቦ ከ5 ዓመታት በፊት በተጀመረው በከፍተኛ ዲፕሎማ ፕሮግራማችን ለአንድ ዓመት ያሰለጠናቸውን ወንድ 144፣ ሴት 19 በድምሩ 163 የዩኒቨርሲቲያችን መምህራንን በከፍተኛ ዲፕሎማ ፕሮግራም እናስመርቃለን። ክቡራትና ክቡራን፣ ዩኒቨርሲቲያችን ባለፉት ዓመታት ጉዞ የሕዝቡን ጤና ችግር የሚቀርፉ መካከለኛና ከፍተኛ የጤና ባለሙያዎችን በማፍራት ወደ ሙሉ ዩኒቨርሲቲነት ከተሸጋገረ ወዲህ ከጤና ሙያተኞች በተጨማሪ በሌሎች ዘርፈ ብዙ ሙያዎች ምሁራንን በጥራትና በብቃት በማፍራት የሀገራችን የተማረ የሰው ኃይል ፍላጎት በማሟላት ረገድ የበኩሉን ድርሻ በብቃት እየተወጣ ያለ የትምህርት ተቋም ነው። ይህ የሆነው በግብዓት በአሰራርና በውጤት ደረጃ ተከታታይ ክትትልና ግምገማ በማድረጋችን ሲሆን በተለይ በያዝነው ዓመት የትምህርት ጥራት ማሻሻያና የትምህርት የውስጥ ኦዲት ማዕቀፍ በማዘጋጀት ሁሉንም ፕሮግራሞቻችን የመፈተሽ
እና ኦዲት የማድረግ ስራ እያጠናቀቅን እንገኛለን። ይህም የምንሰጣቸውን የትምህርት ፕሮግራሞች ጥራትና አግባብነት ለማሻሻል ከፍተኛ አስተዋጽኦ ይኖረዋል። ዩኒቨርሲቲያችን ከሀገራችን ተቋማት ቀደምትና አንጋፋ ዩኒቨርሲቲዎች አንዱ እንደመሆኑ በቀጣዩ ዓመት ወደ 13 የሚሆኑ የፒኤችዲ ዲግሪ ፕሮግራሞችን ለመክፈት በዝግጅት ላይ እንገኛለን። ውድ የዛሬ ተመራቂዎች፣ ዩኒቨርሲቲያችን በነበራችሁ ቆይታ ለቀጣይ ሕይወታችሁ ምዕራፍ ስንቅ የሚሆናችሁ እውቀትና ክህሎት ቀስማችኋል። ለበርካታ ችግሮችና ፈተናዎች ሳትንበረከኩም ለዛሬዋ ድል የደስታና የሐሴት ቀን ደርሳችኋል። በመሆኑም ለእናንተ የዛሬ ተመራቂዎች፣ ለዚህ ላበቋችሁ መምህራን፣ የዩኒቨርሲቲው ማህበረሰብ እና ለዚህ ትበቁ ዘንድ ከልጅነት እስከ እውቀት ባላችሁ ሕይወት የዘወትር ጥረታቸውና ጸሎታቸው ለነበረው ወላጆቻችሁ እንዲሁም ከጎናችን ለነበሩት አጋር አካላት በድጋሚ እንኳን ደስ ያላችሁ እላለሁ። ይህ ዛሬ ለመጀመሪያ ምዕራፍ ስኬት በመብቃታችን ውስጣችሁ ያለው የደስታና ሐሴት እንዳለ ሆኖ እናንተ ባገኛችሁት እውቀትና ክህሎት ተጠቅማችሁ ለዚህ ላበቃችሁ ሕዝብ ትርጉም ያለው አስተዋጽኦ በማበረከት ፍጹም የተግባር ሰው መሆን ይጠበቅባችኋል። ሀገራችን የተያዘችውን የልማትና የእድገት ጎዳና ለማስቀጠል የተጀመረው የህዳሴ ጉዞ እውን እንዲሆንና ጅብሩ የጸረ ድህነት ትግላችን ዳር እስኪደርስ ሚናችሁ በእጅጉ ጉልህ መሆኑን ልብ ልትሉ ይገባል። የመማር ውጤት የሚለካው በሀገር እድገትና በህዝብ ኑሮ ላይ በሚመዘገብ ለውጥ ስለሆነ ይህ እውን እንዲሆን ደግሞ የእናንተ ሙስናን፣ ብዙ ብልሹ አሰራርን፣ የስነ ምግባራዊ ድርጊቶችን ለመዋጋት በቁርጠኝነት በመሰለፍ በዛሬው ዕለት የምትገቡትን ቃል ስትጠብቁ ብቻ ነው። በመሆኑም በህይወት ዘመናችሁ ሁሉ ታታሪ፣ ታማኝ፣ ለሀገር ተቆርቋሪና የልማትና የእድገት አርበኛ እንድትሆኑ አደራ የጥብቅ ነው። በመጨረሻም ባሳለፍናቸው ዓመታት ጠንካራ አጋር በመሆን ለስኬቶቻችን ግንባር ቀደም ተዋናይ ሆናችሁ ከጎናችን ላልተለያችሁን የመንግስት ከፍተኛ አመራር አካላት፣ መንግስታዊ እና መንግስታዊ ላልሆኑ አጋር ድርጅቶቻችን፣ ወዳጆቻችን፣ ለአማራ ብሔራዊ ክልላዊ መንግስት፣ ለሰሜን ጎንደር ዞን አስተዳደር እንዲሁም ለጎንደር ከተማ አስተዳደር አመራር አካላት፣ ለዞኑና ለከተማው ህዝብ እና ለዩኒቨርሲቲ ማህበረሰብ እንደ ትናንት ሁሉ ነገም ከጎናችን እንደምትሆኑ በመተማመን እስካሁን ከጎናችን ስለነበራችሁ በራሴና በጎንደር ዩኒቨርሲቲ ስም ከፍተኛ ምስጋና ሳቀርብ ላቅ ያለ ደስታ ይሰማኛል። በዚሁ ባህላችን ልዩ የክብር እንግዳ የሆኑት የውጭ ጉዳይ ሚኒስትር ዴኤታ ትንሽ ሙቀት ነው። ስለሆነም ሙቀቱን ተከታትላችሁ ተቋቁማችሁ ከኔ ጋር ትንሽ ትቆያላችሁ። አጠር ያለ ንግግር አደርጋለሁ። የዕለቱን የደስታ ብዛት ያላንዳች አስተኳሽ በንፋስ ኃይል የሚጮሁት ደስታችሁን ያንጸባርቃሉና ከእናንተም እንጠብቃለን። የተከበሩ ዶክተር ደሳለኝ መንገሻ የጎንደር ዩኒቨርሲቲ ፕሬዝዳንት፣ የተከበሩ አቶ ተቀባ ተባባል የጎንደር ከተማ ከንቲባ፣ የጎንደር ዩኒቨርሲቲ የቦርድ አባላት እንዲሁም ደግሞ ለጎንደር ዩኒቨርሲቲ መምህራንና አጠቃላይ ማህበረሰብ አባላት፣ ከራሴ ጥልቅ ስሜት ልጀምር። በተማሪዎች ምረቃ ስነ ስርዓት ላይ መገኘትን የመሰለ የሚያስደስት ነገር የለም። ስንመረቅም ስናስመርቅም እንዲሁም ደግሞ ማስመረቅ ስንችልም ይሄን የመሰለ ደስታ የለም። ይህች ቀን የነገን ተስፋ በልዩ መልኳ የምንይዝባት ቀን ነው። ተስፋ ደግሞ የነቃ ህልም ነው ይባላል። እኔ እድሜ ላይ ሆናችሁ ከዚህ ተራራ ጀርባ ከብት ጠብቄ ነው ያደኩት። እኔ እድሜ ላይ ሆናችሁ በትንታግ ወጣት ተመራቂዎች በተመላ ሜዳ ላይ እና አደባባይ ላይ በተመራቂዎች ፊት የሚታየው የደስታ ጸዳል እናንተም ብቻ ሳይሆን አስመራቂዎቻችሁንም አስተማሪዎቻችሁንም ሁሉንም የሚያስደስት መሆኑን ላረጋግጥላችሁ እወዳለሁ።
ዛሬ የደረሳችሁበት ደረጃ ለቀጣይ ዕውቀት፣ ትምህርት፣ ስኬት፣ አገልጋይነት የመጀመሪያው ምዕራፍ ሲሆን የበለጠ ራሳችሁን፣ ቤተሰባችሁን እና ሀገራችሁን እያሰባችሁ ለሚቀጥሉት የህይወት ምዕራፎች የምትዘጋጁበት ዕለት ነው። አንድ ልብ ልትሉት የሚገባው ቁም ነገር ምናልባት በእድሜ ብዛት ለዘመናት በተወሰነም ደረጃ ከያዝናት ዕውቀት ትንሽ ለማካፈል ያክል ትልቁ ቁም ነገር በህይወት ውስጥ አንድ ውጤት ብቻ የመጨረሻው መደምደሚያው መሟጠጫው ማለት እያንዳንዱ ውጤታማነት የራሱ የሆኑ ብሩህ እድሎችን ያሉትን ያክል ፈተናዎችን ማለት ግራጁዌትስ ናችሁ። ከፊታችሁ ብሩህ እድል አለ። በብሩህ እድሉ ጎን ለጎን ደግሞ ፈተናዎች አሉ። ብልህነቱ፣ ጥበቡ፣ መልካም እድሎች ሁልጊዜ እንደ ልብ ስለማይገኙ በብርታት የተገኙትን እድሎች ሁሉ በተገቢው መንገድ መጠቀም አዋቂነት። አሜሪካኖቹ ወይም እንግሊዞቹ ሁሉም ነገር በብር ሰሃን ተዘጋጅቶ አይቀርም ይላሉ። በሲልቨር ፕሌት የሚቀር እድል የለም። እድል ስራን ይጠይቃል፣ ፈተናም አለ። ቁም ነገሩ ግን ፈተናን መውጣት ነው። በሌላም በኩል በህይወት ውስጥ ፈተናዎችም አሉ፣ መውደቅም አለ። መውደቅ ወይም ፌለር ግን የመጨረሻው የተስፋ ቢስነት ማረጋገጫ ማህተም አይደለም፣ ሆኖም አያውቅም። ቁም ነገሩ በህይወት ውስጥ የሚያጋጥም እንቅፋትን የጥንካሬና የብርታት ምንጭ አድርጎ በመውሰድ ይህንን ተግባራዊ ማድረግ ትልቅ አዋቂነት እዛ ላይ ነው። ስለዚህ በአንድ በኩል ህይወት የሚሰጣችሁን እድል በብልህነት በመያዝ these are serious words ህይወት የሚሰጣችሁን እድል በብልህነት በመያዝ በሌላም በኩል የሚያጋጥማችሁን ፈተና በጥበብ በብልህነት መወጣት ተገቢ ይሆናል። የትምህርት የመማር ፋይዳ ይሄና ይሄ ብቻ ነው። ፈተና ሲያጋጥም ለሽ ማለት እድል ሲገኝ መፈንጠዝ አለ። ሁለቱን በሚዛን አስቀምጦ መጓዝ የመማር ትልቁ ቁም ነገሩ ይሄ ነው። ቀደም ሲል እንደገለጽኩት ዛሬ በአንድ በኩል በዩኒቨርሲቲ ቆይታችሁ ልትቀስሙ የሚገባችሁን እውቀትና ክህሎት ገቤታችሁ አንድ ምሩቅ ግራጁዌት ሊያሟላ የሚገባውን አሟልታችሁ የተገኛችሁበት ልዩ የምረቃ ስነ ስርዓት ዕለት ሲሆን፣ በሌላ በኩል ደግሞ ቤተሰብና ሀገራችሁን በቅንነት በማገልገል የሕዝባችን ሕይወት ወደ ተሻለ ደረጃ ይሸጋገር ዘንድ የበኩላችሁን ድርሻ ለመወጣት ዛሬም ብቻም ሳይሆን ለነገ የስኬት ቀናት ቃል ኪዳን ወይም ኮሚትመንት ቃል እገባለሁ በሙያዬ የእንስሳትን ጤንነትና ደህንነት ለመጠበቅ የእንስሳትን ስቃይ ለመቀነስ የሕዝብ ጤናን ለመንከባከብ የእንስሳት ሕክምናን አጠቃላይ የሕክምና ሳይንስን ለማሳደግ የበኩሌን ጥረት እንደምትሆኑ ተስፋችን። ለዚሁ ሀገራዊ ተግባር ስትሰለፉ ከታላላቆቻችሁ የተቀበላችሁትን አደራ በትጋት እንደምትጠብቁት በተራችሁ ደግሞ ለሚመጣው ትውልድ ሰላምና ብልጽግና የተሞላች ሀገር እንደምታስተላልፉ እምነታችን የጸና ነው። በመጨረሻም የተከበራችሁ ተመራቂዎች የሚከተሉትን ሁለት ጉዳዮች ማስቀመጥ ፈልጋለሁ። በልባችሁ ብትይዙልኝ ደስ ይለኛል። አንደኛው በሕይወት እጅግ ወሳኝ ነገር በግል ያሳካነው ግብ አለ። ታዝነብል በግል ያሳካነው ግብ አለ። ይልቁንም
በሕይወት ወሳኙ ቁም ነገር ለማህበረሰባችን ያደረግነው ቁም ነገርና ቁም ነገር ብቻ። ሁለተኛው ደግሞ ቀጣይ ውጤታማነታችሁ በዛሬው ስኬታችሁ ብቻ የሚለካ ሳይሆን ወይም በደረሳችሁበት የትምህርት ደረጃ የሚመዘን ሳይሆን እስካሁን ያገኛችሁትን ዕውቀት መሰረት በማድረግ በለወጣችሁት የህይወት ልኬታ ብቻ የሚመዘን ሰው ራሳችሁን መለወጥ ሳይሆን ሌሎችንም በለወጣችሁበት ልኬታ መጠን በመሆኑ በአዲስ ዕውቀት በአዲስ ክህሎት በፍጹም ትህትናና ቀናይነት ኢትዮጵያውያን ወገኖቻችሁን እንድታግዙ እግረ መንገዳችሁንም ይህን ስታደርጉ ሙሉ ስብዕና ላይ የተመሰረተ ሕይወት እንድትመሩ ጥሪዬን አስተላልፋለሁ። ምናልባት እዚህ ያላችሁ ነገ ሚሊዮነሮች ልትሆኑ ትችላላችሁ። ጉድ ፎር ዩ። እዚህ ያላችሁ ምናልባት ተመራማሪዎች፣ ሳይንቲስቶች ልትሆኑ ትችላላችሁ። እዚህ ያላችሁ ምናልባት የህብረተሰብ ሕይወት የምትለውጡት ልትሆኑ ትችላላችሁ። ነገር ግን በልባችሁና በአእምሯችሁ ሳይንቲስትም ሚሊዮነርም ሀብታምም መሆን የሚቻለው በልብና በአእምሮ ብቻ። ሁለቱ ካልተናበቡ ሌላው ተራውን ነው። በመጨረሻም ተስፋችሁ ተስፋችን፣ ራያችሁ ራያችን የሚሳኩበት ፍሬያማ መጻኢ ዓመቶችን እመኛለሁ። አመሰግናለሁ። Teachers and professors over here, and I just want to say only one word. Thank you very much. Thank you all. Thank you very much. ውድ የተመራቂ ቤተሰቦች እና ተመራቂዎች፣ ክቡራትና ክቡራን፣ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት ደንብ ቁጥር 241 ህዝባር 203 ለጎንደር ዩኒቨርሲቲ በተሰጠው ስልጣን መሰረት በሕክምናና ጤና ሳይንስ ኮሌጅ አካዳሚክ ካውንስል ተወስኖ በዩኒቨርሲቲው ሴኔት ጸድቆ በዲግሪና በማስተርስ እንዲመረቁ የተፈቀደላቸው በጤና ኢንፎርማቲክስ በመደበኛው ፕሮግራም በሀገራችን በአይነቱ ለመጀመሪያ ጊዜ መርሃ ግብሮች 291 በድረ ምረቃ እንዲሁም 837 በቅድመ ምረቃ በአጠቃላይ 1128 342 ሴት እና 786 ወንድ እጩ ተመራቂዎች እንዳቀርብ ይፈቀድልኝ ዘንድ በታላቅ ትህትና እጠይቃለሁ። በመጀመሪያ የጎንደር ዩኒቨርሲቲ ሴኔት በድረ ምረቃ እንድትመረቁ ያጸደቀላችሁ እጩ ተመራቂዎች መመረቃችሁን ለማሳወቅ ከመቀመጫችሁ እንድትነሱ በአክብሮት እጩ የድረ ምረቃችሁ ተመራቂዎች ተመርቃችኋል፣ ተቀመጡ። አመሰግናለሁ። እንድትመረቁ ያጸደቀላችሁ የሕክምና እጩ ተመራቂዎች ቃለ መሐላ ለመፈጸም ከመቀመጫችሁ እንድትነሱ ጠይቃለሁ። በዲግሪ መመረቃችሁን ለማሳወቅ የቆባችሁን መነሳንስ ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። እጩ ምሩቃን የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንሱ። ቃለ መሐላውን አብረን እንላለን። ህሙማንን እንደ ችሎታዬ እረዳለሁ። የሕክምና ሙያዬን እውቀትና ችሎታዬን ጉዳት ለማድረስ ሁልጊዜም አልጠቀምበትም። በተግባር ላይ ያለው በህሙማን የሚገለጹልኝና የሚደርስበትን እውቀት በሚስጥር እጠብቃለሁ። ሁሉንም ህብረተሰብ በዘር፣ በሃይማኖት
ሁሉን ህብረተሰብ በዘር በሃይማኖት በፖለቲካ አመለካከትና በኑሮ ደረጃ ልዩነት ሳላደርግ አገለግላለሁ። በሕክምና ሙያ የተማርኩትን እውቀቴን በሙሉ ልቦና አስተላልፋለሁ። እነዚህን ሕግጋት ለመጠበቅ በፈጣሪና በዚህ ጉባኤ ፊት ቃል እገባለሁ። አመሰግናለሁ። ተመርቃችሁ ሐኪሞች ዶክተሮች ናቸው የተመረጡት ናቸው። ከዚህ በመቀጠል የግፌ እንዲያሰጡልኝ በአክብሮት ወደ መድረክ እጠይቃለሁ። ሻማችሁን በመለኮስ ቀኝ እጃችሁን አንሱ። ቃለ መሐላውን እኔ ከተናገርኩ በኋላ ደግማችሁ ትሉታላችሁ። የነርስነት ተግባሬን በታማኝነት ለመፈጸምና ሕይወቴንም በንጽህና ለማሳለፍ በፈጣሪና እዚህ በተሰበሰባችሁት ፊት ቆሜ የመሐላ ቃሌን እሰጣለሁ። ለጤና ተቃዋሚና ጎጂ ከሆኑ ተግባሮች እጠበቃለሁ። ማናቸውንም ጎጂ የሆኑ መድኃኒቶች አልወስድም። እንደሚጎዳም እያወቅሁ ለሌሎች አልሰጥም። በተቻለ መጠን የነርስነት ሙያ ከፍ ለማድረግ እጥራለሁ። በነርስነት ስራ አማካኝነት የማውቃቸውን የግልና የቤተሰብ ጉዳዮች በሚስጥር እጠብቃለሁ። በሽተኛዬን በፍጹም ታማኝነት ለመርዳትና ሙያዬን ለሚሹ ሁሉ በቅንነት ለማገልገል ሕይወቴን እሰጣለሁ። እነዚህን ሕግጋት ለመጠበቅ በፈጣሪና በዚህ ጉባኤ ፊት ቃል እገባለሁ። አመሰግናለሁ። ቃለ መሐላ ለመፈጸም ከመቀመጫችሁ እንድትነሱ ጠይቃለሁ። በተለያዩ የጤና ሳይንስ የትምህርት ዘርፎች በዲግሪ እንድትመረቁ ሁሉም የጤና ሳይንስ ተመራቂ ተመራቂዎች መመረቃችሁን ለማሳወቅ የቆባችሁን መነሳንስ ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። እጩ ምሩቃን የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንጹ። ሙያዬን በታማኝነት በቅንነትና ርኅራኄ በተሞላበት አኳኋን እተገብራለሁ፣ አገለግላለሁ። ከማናቸውም ጎጂ ነገሮች በመራቅ ሙያዬን በመጠቀም ስነ ምግባር መሰረት ህብረተሰቡን አገለግላለሁ። ባደራ የሚሰጠኝን ሚስጥር ሁሉ በፍጹም ታማኝነት እጠብቃለሁ። የኔን እርዳታ ለሚሹ ሁሉ ያለምንም ልዩነት አቅሜ በፈቀደ መጠን ለመርዳት በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ተመርቃችኋል። ተመቀመጡ። ዶክተር ጌትነት አስቻለ፣ ዶክተር ተሾመ ገለታ
በስፔሻሊቲ በራዲዮሎጂ ዶክተር አምባዬ ብርሃን አልማው፣ ዶክተር ዳዊት ወርቁ ተግባሩ፣ ዶክተር ደሳለኝ ጌጤ ሙሉ፣ ዶክተር ትዕግስት ኃይሉ ገልጫ፣ የመጀመሪያ የሕክምና ዶክትሬት ተቀመጡ። ከዚህ በኋላ ተመልሼ እናንተን አስጠራለሁ። የጎንደር ዩኒቨርሲቲ የስራ አመራር ቦርድ አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ውድ የተመራቂ ቤተሰቦችና ተመራቂ ተከታይ ፕሮግራም የሰለጠናችሁ እጩ ምሩቃን ከመቀመጫችሁ እንድትነሱ በአክብሮት እጠይቃለሁ። በዲግሪ መመረቃችሁ ዶክተር አለማየሁ ቸኮል፣ ዶክተር አለምነህ ምትኩ ቸኮል፣ ዶክተር አለምነህ ዘመነ ካሳ፣ ዶክተር አሌክሳንደር አንተነህ ስታየው፣ ዶክተር አማኑኤል ፍሬው ብነሳው፣ ዶክተር አማኑኤል ወልደ ገብርኤል መዝገቡ፣ ዶክተር አማኑኤል ካሳ ታደሰ፣ ዶክተር አማረ አሰፋ ድንበሩ፣ ዶክተር አማረ ፈንታው አበበ፣ ዶክተር አማረ ገብረ ጌታሁን፣ ዶክተር አማረ የሽጥላ ተሰማ፣ ዶክተር አንዱዓለም መለሰ በርታ፣ ዶክተር አንዱአምላክ መለሰ ቀኖ፣ ዶክተር አያና ጓዴ ማሞ፣ ዶክተር አይቸው ሞገስ ይነሱ፣ ዶክተር አየነው አማር አበበ፣ ዶክተር አዜብ ገዛኝ ዋቄ፣ ዶክተር በእምነት ፈለቀ ደስታ፣ ዶክተር በእምነት ተረዳ ሙላቴ፣ ዶክተር በረከት አበጀ ምንዳ፣ ዶክተር በረከት አነጋሽ ወልደ ሚካኤል፣ ዶክተር ብርሃን ተስፋዬ በርሄ፣ ዶክተር ቤተልሔም ተሾመ እስጢፋኖስ፣ ዶክተር ቤተል ካሳሁን ሰይፉ፣ ዶክተር ቤተልሔም ጋሻ በዛ ተፈራ፣ ዶክተር ቤተልሔም ገብረ ሚካኤል ወርቁ፣ ዶክተር ቤተልሔም ስለሺ ታደሰ፣ ዶክተር በእውቀት ቸሌ አበበ፣ ዶክተር ቤዛ እንዳለ ገብረ መስቀል፣ ዶክተር ቢንያም ተስፋዬ ኢቲቻ፣ ዶክተር ብርሌው ተሾመ አለማየሁ፣ ዶክተር ብሩክ ገብረ ማርያም ናንድመሽ፣ ዶክተር ብሩክ አየለ ኤርጃቦ፣ ዶክተር ብስራት ግንፍሬ አቻሜለ፣ ዶክተር ቢታንያ ደባልቀው ኪሮስ፣ ዶክተር ብሩክ አማሃ ከበደ፣ ዶክተር ሰይጣኔ አሌቅርታ። እዚህ አካባቢ የተነሳችሁ ተመራቂዎች እባካችሁ እስከ መጨረሻው ድረስ ቁጭ ብላችሁ ስነ ስርዓት ተከታተሉልን። የስነ ስርዓት እየተቀረጸ ነው። የእናንተ የልፋት ድካማችሁ ዶኩሜንቴሽን ነው። ስለዚህ ወላጆች፣ ተመራቂዎች እስከ መጨረሻው ቁጭ ብላችሁ መጨረሻ ላይ የፎቶግራፍ የቪዲዮ ቀረጻ ስነ ስርዓት ፕሮግራም የተያዘ መሆኑን በአክብሮት እንገልጻለን። ፕሮግራም ይቀጥላል። ዶክተር ብሩክ አማሃ ከበደ፣ ዶክተር ዳኛው ጓዴ በሪሁን፣ ዶክተር ዳንኤል አማን ከድር፣ ዶክተር ዳንኤል አንዱዓለም ዘውዴ፣ ዶክተር ደጋለም ጥላሁን ወርቁ፣ ዶክተር ደመላሽ አብርሃም በኩረ፣ ዶክተር ደምሳሽ ኃይሉ አዘረፈኝ፣ ዶክተር ደምሰው በፍቃዱ እንደሻው፣ ዶክተር ደረጀ ባይቼ ሆራ፣ ዶክተር ደረሰ ጉግሳ ታመነ፣ ዶክተር ደሳለው ጌታውን አያሌው፣ ዶክተር ደስታ ወልደ ኪዳን ትእዛዙ፣ ዶክተር ደስታው ተገኘ ማለደ፣ ዶክተር ኤደን አማረ መሐመድ፣ ዶክተር ኤደን ብስራት ወልዴ፣ ዶክተር ሌቂ አየለ ገላዬ፣ ዶክተር ኤልያስ ደምሴ ጉደታ፣ ዶክተር ኤልሳቤት አይለግዚ ተስፋዬ፣ ዶክተር እስማኤል ሞላ ሐሰን፣ ዶክተር ሱባሎ ጎበኙ አድማሱ፣ ዶክተር ኢዩኤል ነጋሽ ታደሰ፣ ዶክተር ኢዩኤል ተስፋዬ ሞላ፣ ዶክተር ፋኑኤል ጋሻው ሸቴ፣ ዶክተር ፋሲል ኃይለማርያም አሰፋ፣ ዶክተር ፍሬወት ካሳሁን ምትኩ፣ ዶክተር ፍሬወል የታየ ተኩማ፣ ዶክተር ፍሬወይኒ ገብረ መስቀል ተክሉ፣ ዶክተር ገብረሕይወት ለማ ለገሰ፣ ዶክተር ጌታቸው ድረስ ሞላ፣ ዶክተር ጌታሰው ካሳው አለሙ፣ ዶክተር ግሩም ፍጹም ዮሐንስ፣ ዶክተር ግሩም ደበበ ነጋሳ፣ ዶክተር አብታሙ ሸቴ ብሩ፣ ዶክተር ኃይለ ጊዮርጊስ አዳሙ አጥናፉ፣ ዶክተር ኃይለ ኢየሱስ አሰፋ አበበ፣ ዶክተር ሃይማኖት ታደሰ ሙሉ፣ ዶክተር ሄኖክ ተሾመ ሞላ፣ ዶክተር ዮሐን ኃይለማርያም ይርጋው፣ ዶክተር ያው አበበ በቀለ፣ ዶክተር ሁሴን አደማሊ፣ ዶክተር ካሳዬ ደመቀ፣ ዶክተር ክብሮም ገብረመድህን ረዳ፣ ዶክተር ክብሮም ደስታ ኬምሶ ዶክተር ከፈለ ደስታ ኬምሶ፣ ዶክተር ከፍያለው ከበደ ቦጋለ፣
ዶክተር ክብሮም አዱሽ ስዩም፣ ዶክተር ቅዱስ ደንድር ናማጋ፣ ዶክተር ኩባ አረባ ጎታንጎ፣ ዶክተር ኩሜ ወለንሶ ሬፑ፣ ዶክተር ማህሌት ሳሙኤል ደስታ፣ ዶክተር መዓዛ ዳምጠው ሰሙ ንጉስ፣ ዶክተር መዲና በሽር አሊ፣ ዶክተር መቅደስ ጸጋይ ለማ፣ ዶክተር መለሰ አጫሞ ሰረቃ፣ ዶክተር መንግስቱ ይደጌታ፣ ዶክተር መርሃ ፍስሐ ኃይሌ፣ ዶክተር ሜሮን አርጋው ለማ፣ ዶክተር መሰንበት ጸጋይ ፈረደ፣ ዶክተር መስዋዕት ብሩ እንግዳ፣ ዶክተር መታገስ ዳምጤ መላኩ፣ ዶክተር ሚኪያስ ሰለሞን ዘውዱ፣ ዶክተር ሚኪያስ ተስፋውን ወርቁ፣